መቃዳን ክርስቲያና ታተኒ ሀፉ ቀፎሶንተይን ሆጂዳን ክርስቲያና ተውዳፍ ከሮረ ባሳ ገረመና ዋቀዮት ደደቢውዳፍ ከሮረ ባሳ ከነ ተው ባናንገሩ ወጋኩማ አዱኛ ከነረት እንጅራኑ ሁንዱምት ኬኛ ዱኡን ኬኛ ኖሉ እርገዱን የቦደ ኢሳ አማ ሆጀኑ ከነ ሆጀቹ ዋን እንደንደኘፍ አማ ጨራ ኬኛት ፈየደምኔ ሆጀቹቱን ራኤ ገማ ማንንም የማይሰራባት አለ ክርስቶስ። የሰው ልጅ ሶስት ዓለም ውስጥ ነው የሚኖረው። ስንት ዓለም ውስጥ? ሶስት በሉ እስኪ። ስንት ዓለም ውስጥ ተናገሩ እስኪ። ስንት ዓለም ውስጥ? የመጀመሪያው የእናት ማህፀን ነው። በእናቱ ሆድ ውስጥ 9 ወር ከ5 ቀን ከፈጠነ ከዚያ በታች ካልሆነም ደግሞ ከዚያ በላይ ይቆያል እንደ እግዚአብሔር ፈቃድ። እንደማን ፈቃድ? ስለዚህ ሰው ስለሆነ እዚያ ውስጥ የሚቆየው የመጀመሪያው ዓለም ይባላል። ሁለተኛው ዓለም አሁን እኔና እናንተ የምንኖርባት ዓለም ናት። ሶስተኛው ዓለም ከሞት በኋላ ያለው ህይወት ነው፣ በሰማይ የምንኖረው ኑሮ። አሁን ልብ በሉ። አንድ ሕፃን ልጅ በእናቱ ሆድ ውስጥ እግር የሚያበቅለው የት ሊራመድበት ነው? መሄጃ ቦታ አለ? አንድ ሕፃን ልጅ በእናቱ ሆድ ውስጥ ዓይን የሚሰጠው በእናቱ ሆድ ውስጥ